ሃይዶን የሀብታም ብሎግ ይላል ዛሬ። የቤት ሰራተኛችን መታ በጧት ቀሰቀሰችን። አንቺ ፍተውን እዚህ ቤት ከ5 ተኩል በፊት አትቀስቀሱኝ አላልኩም እንዴ? ምንድነው የምትረብሹኝ አልኩኝና ያው ተነሳውኝና የግሌ ጅም ቤት አለችኝ። እዛ ያው ሀብታም አይታወቅም፣ ስኳር፣ ደም ግፊት፣ ምቾት ስለሚገለን ብለን አሳስበን ወደ ስፖርት እንገባለን። 9 ኪሎን በአንድ ትንፋሽ አባቴ ጠብ ካረኩ በኋላ አቋሚ ስለሚያምር ቸካሶቹ ምናምን ካዩኝ እንዳላስፎግር የደረትን ገባዋለን ነው ላነሳስል። አንተ ዶቲ ቶሎ ብለህ ተቀበለኝ አንተ ገፊ ህዝብ ነው ያሸከማችኝ። አንተማ ውርስ ለመውረስ እኔ ለመግደል ቶብላ በጣም አይነ እንዳላይ ውጣ ከዚህ አንተ አፈር ብለና አልኩኝና ያው ትንሽ ላበት ምናምን ስላለ ቀዝቀዝ ለማለት ወደ ሻወራችን እንገባለን ይላል። ከዛ 5 ኮንቴነር ከውጭ ስላስገባው ተደወለ። ሂድ ወጣ አንተ ምን ታሽከሽቃለህ አልኩኝና 5 ኮንቴነሩን ባንድ ሲኖ ነው የሚገባው ነግሬያለሁ። ኦምቢካል ባንድ ጥይት ጭንቅላት ነው ወተን ና አልኩኝና ስልኩ ያው ስለማልፈልገ ይዘው ጣውጣውጣ እንዳላይ አልኩኝና ከወጣው በኋላ የብቻዬ ልብስ የምንከፍልባቸው ምርጥ ክላስ ስላለኝ አስመር አይ ጅንስ አልለብስም ዛሬ ጅንስ አልለብስም። ምንድነው ጅንስ አለርጂክ ልታስይዙኝ ነው አልኩኝና ዞር ስል አንድ ለቫኬሽን ያስቀምጥኳት ሱፍ ነበረችኝ። አንታውስ ምንድነው አስማጅ ስጉጤን አንጦ ሊበታትኝና ጥውጣ ከዚህ ምን አባነስ ያስወጥታል አልኩኝና አለበስኩኝ። ከአሜሪካ ያመጣሁት ይሄ ሽቶ መንሱር ቤት ገብቶ አያውቅም። መንሱር ያውም ጥራልኝ እሱን ቶርክ ማስደረግ ነው የምፈልገው አልኩና ተቀብጬ እሱን ቀባውና አስወጣሁት። ወደ ቁርስ ቤታችን ተረጋግተን ይላል። ያው ቤት እኔ ደግሞ ስጋ ምናምን የግመል ስጋ፣ የበግ ስጋ፣ የበሬ ስጋ ነውና ሞዶ 1-2 ቁርጥ በስሷ አነሳን። እንዴ ጭራሽ ለኔ ፍርፍርና ሩስ ሆዴን አድርቃችሁ ልገለኝ ውጪ ከዚህ ቤት እንዳልሽ አልኩኝና እጅግ በማረና በተዋበ ሪፈንት ህንፃ ላይ ሞቢሊቲና ድጋፍ ማይክሮ ፋይናንስ በዋይዴ ኤሌክትሪክ መኪና መሸጫ ለመግዛት ሄድን። በ50% መውሰድ ትችላላችሁ ሲሉ በግማሽ ክፍያ በሬ ለሚያክለው ጋርዳችን በግማሽ ክፍያ ገዝተንለት ሄድን። ሃይዶን የሀብታም ብሎግ ይላል ዛሬ። የቤት ሰራተኛችን መታ በጧት ቀሰቀሰችን። አንቺ ፍተውን እዚህ ቤት ከ5 ተኩል በፊት አትቀስቀሱኝ አላልኩም እንዴ? ምንድነው የምትረብሹኝ አልኩኝና ያው ተነሳውኝና የግሌ ጅም ቤት አለችኝ። እዛ ያው ሀብታም አይታወቅም፣ ስኳር፣ ደም ግፊት፣ ምቾት ስለሚገለን ብለን አሳስበን ወደ ስፖርት እንገባለን። 9 ኪሎን በአንድ ትንፋሽ አባቴ ጠብ ካረኩ በኋላ አቋሚ ስለሚያምር ቸካሶቹ ምናምን ካዩኝ እንዳላስፎግር የደረትን ገባዋለን ነው ላነሳስል። አንተ ዶቲ ቶሎ ብለህ ተቀበለኝ አንተ ገፊ ህዝብ ነው ያሸከማችኝ። አንተማ ውርስ ለመውረስ እኔ ለመግደል ቶብላ በጣም አይነ እንዳላይ ውጣ ከዚህ አንተ አፈር ብለና አልኩኝና ያው ትንሽ ላበት ምናምን ስላለ ቀዝቀዝ ለማለት ወደ ሻወራችን እንገባለን ይላል። ከዛ 5 ኮንቴነር ከውጭ ስላስገባው ተደወለ። ሂድ ወጣ አንተ ምን ታሽከሽቃለህ አልኩኝና 5 ኮንቴነሩን ባንድ ሲኖ ነው የሚገባው ነግሬያለሁ። ኦምቢካል ባንድ ጥይት ጭንቅላት ነው ወተን ና አልኩኝና ስልኩ ያው ስለማልፈልገ ይዘው ጣውጣውጣ እንዳላይ አልኩኝና ከወጣው በኋላ የብቻዬ ልብስ የምንከፍልባቸው ምርጥ